እንደ ሸረሪት ድር እስከሚሆን ድረስ ሥጋውን በጾም በጸሎት ላደከመ በብዙ ድካም ጽድቅን ላገኘ እና ወንጌሉን ዘወርቅ ለሚባል ዮሐንስ ሰላምታ ይገባል። ቁልቁል ሰቅለው ሩጫውን ለፈጸሙ የወልድ ምስክሮች አርንጊኒዮስና ቤልፊዮስም አርሶኖፌስና ጴጥሮስም እንዲሁም አክሪዮስን ሰላምታ ይገባል። በክርስቶስ ላይ ስለ ፍርድና ስለ ክርስቶስ ስለተፈረደበት ጲላጦስም ሰላምታ ይገባል። የድነት ቀን በጠራችሁ ጊዜ የገነትን ደጅ ለከፈተና ፈያታዊ ዜማን ለሚባል ዮሳፍጥም ሰላምታ ይገባል። በሃይማኖት ለሚታዘዝ ሰማዕትነት አትናሲስም ሰላምታ ይገባል። ለ14,138 ሰማዕታትም ሰላምታ ይገባቸዋል። የሰይፍን ስለት ላልፈራና በማያልፈው ዓለም ተስፋውን ላገኘ የርስጦሮፍሮስም ሰላምታ ይገባል። አዲስ በሆነ ዓለም ተስፋውን ላገኘ የክርስቶስ ምስክር አነስጦስም ሰላምታ ይገባል። የክርስቶስ ምስክር ለሆነ ባስልቄስም ሰላምታ ይገባል። ጳጳስ ለሆነ ሄሬኔዎስም ሰላምታ ይገባል። አሜን። አቤቱ እኔን ባሪያህን ኃይለ ሚካኤልን በጸሎት አስበን ያሉትን ሁሉ በእነዚህ በሁላቸው የደም ምስክር በሆኑ በቸርነት አስበን ታላቋ ቀን ስለ እነርሱ ብለህ ይቅር በለን። በግልጥም ያለ ፍርሃትም ካፊት እንድንቆም አድርገን ለዘላለሙ አሜን። ሐዋርያት የለበሷት የመላእክት አስኬማ ቆብ ለተሰጠውና የመነኮሳት አለቃ ለሆነ የበረሃ ኮከብ የአባ እንጦንስም ሰላምታ ይገባል። በገዳም ላሉ መናንያንም አለቃ ለሆነና በእውነት ለተመረጠ ገዳማዊ እና የንጉሥ ባለሚል ጳውሊ ሰላምታ ይገባል። ከመላእክት ወገን ጋር የሕግ መምህር ለሆነ የእግዚአብሔር ባለሟል መቃሪ ሰላምታ ይገባል። በጽድቅ ስራ ለታገዘ በቅድስና ለኖረ እና እንደ ወርቅ ለጠራ አባ ብኡሲም ሰላምታ ይገባል። በስጋው ላይ ድካምን ላበዛበት እና ምንኩስናውን ፍጹም ለሆነ አባ ሲኖዳ ሰላምታ ይገባል። በትሕትና ለኖረና ክብርን ለወረሰ የምግባር ባለቤት ዮሐንስ አጽሪ ሰላምታ ይገባል። የጽድቅን ስራ የሚሰሩ ብዙ ልጆችን ላፈራ የመንፈስ ቅዱስ ማደሪያ ለሆነ አባ ጳኩሚስም ሰላምታ ይገባል። እስከ 40 ዓመት ድረስ አጋንንትን በተጋድሎ ላሸነፋቸውና በርቶማንቅ ደብር ለሚኖሩ አባ ማርቆስም ሰላምታ ይገባል። አጋንንትን አሳዶ ነፍሳትን ለአዳነ በቅድስና ለከበረ በምንኩስና ፍጹም ለሆነ አባ ሄለኔሪዮኖስም ሰላምታ ይገባል። አሸናፊ ደገኛ ለአምላኩ ቀናይ ለሆነ የሰማይ ሰው አባ ያሳይም ሰላምታ ይገባል። እንደ አባቶቻችን ክርስቲያን ለሆኑ ስለ ጽድቅን ላጎለበቱ ደግ ለሆኑና እድሜውን በመልካም ተጋድሎ ለጨረሰ አባ ዳንኤልም ሰላምታ ይገባል። ሕይወቱን እንደ መንፈሳዊ አካሄዱን እንደ እንጦንስ መቃር ስለሆነ ደግነቱ የተለየ ለሆነ እና በመንግስቱ ሳለ የምንኩስናን ስራ ለፈጸመ ቅዱስ ሆኖሬዎስም ሰላምታ ይገባል። አውላኪዮስም ዋስ ጠበቃ ለሆነ እና በመንፈስ ለጎለመሰ ፍጹም መነኩሴ አባ ዳንኤል ሰላምታ ይገባል። በአባ ሲኖዳ ዘንድ መንበሩና ምንኩስናው ለተመሰከረለት ጋድሉ ፍጹም ለሆነና ስደተኛ የከበረ የእግዚአብሔር ሰው አባ ባኪሞስ ሰላምታ ይገባል። እንደ ጻድቃን መንገዱ ፍጹም ለሆነና እንደ አባቶች ደግ ለሆነ አባ በአሚን ሰላምታ ይገባል። ደግነቱ መዓዛ እስከ እግዚአብሔር ዙፋን ድረስ ለደረሰ ሰውና መላእክት በገድሉ ለተደሰቱበት ከእሳት ላይ ሳለ ልብሱ ላልተቃጠለና ስጋው ነፍሱ ንጹሕ ለሆነ ካህኑ ዮሐንስም ከማ ሰላምታ ይገባል። ከመልአክም ዘንድ የሰላምታ ምስጋና ላገኘ የአምላክ ወዳጅ ለሆነ አገልጋዮቹን የትዕግስተኞችን አብነት ለሆነና ተጋድሎን ለታገሰው አባ ሳሙኤልም ሰላምታ ይገባል። ለሚሰማ ሁሉ አንደበቱ ጣፋጭ ለሆነ ገድሉ በብዙ ትጋት ለፈጸመ ፊቱ ለሚያበራ ንጹሕ ለሆነ መነኩሴ ዮሐንስም ሰላምታ ይገባል። መንፈስ ቅዱስ ክንፍ ለሚበሩ ስለ ክርስቶስ ራሳቸው ለተቆረጡ በግብፅ ሀገር ለሚኖሩ ታላላቅ ኤጲስቆጶሳት አባ አብሳዲን አባ አላንቂስም ሰላምታ ይገባል። አቤቱ የእኛን ባሪያዎችን በዚህ ስፍራ የተሰባሰብነውን በጸሎት አስበን ያሉትን ሁሉ ስለ ስሞቻቸው፣ ስለ ድካማቸው፣ ስለ መሰደዳቸው፣ ስለ ችግሮቻቸው፣ ስለ ሕማሞቻቸው፣ ስለ ሞታቸው፣ ስለ ሐዘናቸው ብለ ስለ ደማቸው ብለ አቤቱ ከመከራ ስጋ ከመከራ ነፍስ ሰውረ ጠብቀን። አሜን። ይሁን ይደረግልን።